ሳርግ ሳይንቲስት መሆን ነው ፈልገው። ሳይንቲስትም ሆኜ ልጆችን እየገደለ ያለ የበሽታ መድኃኒት ማግኘት ፈልጋለሁ። ትምህርቴን ጨርሼ ዶክተር መሆን ፈልጋለሁ። ከዛም ሌሎች ተማሪዎችን መርዳት ፈልጋለሁ። የኪነ ጥበብ ባለሙያ ሆኜ ችግረኞችን መርዳት ፈልጋለሁ። ለሌሎች ሴት ልጆች ዩኒቨርሲቲ ጠቃሚ መሆኑን እመክራለሁ። ያለ እድሜ ጋብቻን አደገኛነት አስተምራለሁ። የጠፈር ተመራማሪ በመሆን ለኢትዮጵያ አዲስ ነገር እንዲያገኝ